ምድር የምትሟሟ እስኪመስል በውሃ ተውጣ የምትገኝበት እንዲሁም ወንዞች ከቦታቸው ነቅለው በመውጣት ደረቁን መሬት ለይቶ ለማወቅ እስኪያዳግድ ድረስ የሚወጡበት ስፍራ ዓለማችን ላይ ስለመኖሩ ታውቁ ይሆን? እዚህ ቦታ ያሉ አንበሶች የበላይነታቸውን አረጋግጠው ለመቆየት በጥንካሬያቸውና በተንኮል እርምጃዎቻቸው ላይ መመርኮዛቸው የግድ ነው። ይህ ቦታ በሀገረ ቦትስዋና ውስጥ የሚገኘው የኦካቫንጎ ዴልታ ሲሆን እዚህ የሚኖሩ አንበሶች ሌላ አካባቢ ካሉት አንበሶች የተለዩ ናቸው። እነዚህ አንበሶች ሌሎች አንበሶች የማይደፍሩትን የውሃ ውስጥ አደን የሚከውኑ ሲሆን በህይወት ለመቀጠል አያሌ የህይወት ውጣ ውረዶችን ተቋቁመው ማለፋቸው የግድ ነው። ነገር ግን እነዚህን አንበሶች ከከበቧቸው አደጋዎች ሁሉ የሚልቀው ከመሬት በታች ጥልቅ ውሃ ውስጥ አድብቶ ጥቃትን ለመፈጸም ትክክለኛውን አጋጣሚ የሚጠባበቀው ጠላታቸው ነው። ሰላም ጤና ይስጥልን ክቡራንና ክቡራት በዓለም ዙሪያ የምትገኙ ውድ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች እንደምን ቆያችሁልን? ዛሬ ቦያ ስለተባለና በአንድ ቀን 5 የሚያህሉ ደቦሎቹን እንዲሁም ሚስቱን በአዞዎች ሲነጠቅ ቆሞ በሐዘንና በንዴት አርጩሜ እየተገረፈ ከመመልከት ውጪ ምንም ማድረግ ያልቻለን አንበሳ እውነተኛና ልብ የሚነካ ታሪክ በጣፈጠው አቀራረባችን የምናስቃኛችሁ ይሆናል። ቦያ የአብራኩን ክፋዮች ከነውሃ አጣጩ በአንድ ጀንበር አጥቶ ዝም ብሎ ይቀመጣል ወይስ ንጉሣዊ ደመ ነፍሱ የበቀል እርምጃን እንዲወስድ ያነሳሰዋል? ቤተሰቦች የአንበሶችን ትልቅ የህይወት ፈተና እንዲሁም የኦካቫንጎ ዴልታ ለነዚህ ግዙፍ የድመት ዝርያዎች የክፉ እንጀራ እናት ያህል የሚበድላቸው ቦታ መሆኑን በገዛ አይናችሁ በመመልከት ፍርዱን እንድትሰጡ እየጋበዝን ቪዲዮውን ለፍተን ስለምንሰራው ላይክ አድርጋችሁ እንድትጀምሩት እንዲሁም ቻናላችንን ሰብስክራይብ እና ሼር በማድረግ ድጋፋችሁን እንድታሳዩን በትህትና እንጠይቃለን። የኦካቫንጎ ዴልታ በአፍሪካ ውስጥ ከሚገኙ በውበታቸው ትንፋሽን ቀጥ የሚያደርጉ የጥብቅ ደን መስህቦች መካከል አንዱ ነው። ኦካቫንጎ መትረፍረፍና እጥረት ያለማቋረጥ በዑደት የሚቀያየሩበት ቦታ ነው። ለወራት በሀገር አንጎላ በሚገኙ ደሴቶች ላይ የሚጥለው ዝናብ በሺህ የሚቆጠሩ ኪሎ ሜትሮችን በመጓዝ ቦትስዋና ውስጥ የሚገኘውን የኦካቫንጎ ወንዝ ይሞላዋል። ከዚያም ወንዙ ጢም ብሎ እንዲሞላ ያደረገውን ውሃ ከአቅሙ በላይ ሲሆንበት ወደ ደረቁ መሬት ይተፋውና አካባቢው በጎርፍ ይጥለቀለቃል። በዚህም የተነሳ በአንድ ወቅት ደረቅ በረሃ የነበረው አካባቢ በውስብስብ የውሃ መረቦችና ባቆሩ መሬቶች ይሞላል። በዚህ ጊዜ ሕይወት እንደ አዲስ ማበብ ይጀምራል። ስለዚህም በሺዎች የሚቆጠሩ ቅጠል በሊታ እንስሳት አዲስ በሚበቅሉት እጽዋት ጠረን እንዲሁም በውሃው ተስበው ወደዚህ ቦታ ይፈልሳሉ። ይህ ወቅት አልፎ ድርቅ ሲመጣ የተንጣለለው ውሃ በምትለበልበው ፀሐይ ተኖ የሚያበቃለት ሲሆን የገነት ያህል ለምልሞ የነበረው ቦታ ወደ ረሃብና ጥም ወጥመድነት ይቀየራል። እሳት ሲሏት ውሃ፣ ማር ሲሏት ሬት እንዲሉ የኦካቫንጎ ጥብቅ ደን ባህሪ ተለዋዋጭነት በዚህ ስፍራ የሚገኙ አንበሶች ከሌሎች አካባቢ አንበሶች በተለየ መልኩ ዘላን ወይም ተዘዋዋሪ አዳኞች እንዲሆኑ አድርጓቸዋል። በሴሬንጌቲ ወይም በክሩገር ጥብቅ ደኖች ውስጥ የሚገኙት አንበሶች የራሳቸውን ግዛት ከልለው የሚኖሩ ሲሆን አደናቸውንም የሚከውኑት በግዛታቸው ውስጥ ነው። ከዚህ በተቃራኒ በኦካቫንጎ ውስጥ ቋሚ የመኖሪያ ግዛትን መከለል በፍጹም የሚታሰብ ነገር አይደለም። ምክንያቱም ዛሬ ላይ በጎሾች መንጋ የተሞሉት ደሴቶች በወራት ውስጥ ደርቀው ሊጠፉ ወይም በውሃ ሊጥለቀለቁ ይችላሉ። ስለዚህም የታዳኝ እንስሳቶች ሀብት በሞላበት አካባቢ በበላይነት ሲያስተዳድር የቆየ አንድ አንበሳ አንድም የሚታደን እንስሳቶ በብቸኝነት በጎርፍ ሊከበብ ይችላል። ስለዚህም አንድ አንበሳ በጽናት ለመቀጠል ከአካባቢው ለውጥ ጋር መላመድ ያለበት ሲሆን ከሁሉ በላይ ደግሞ የዋና ችሎታ ማዳበሩ ግዴታ ነው። ኦካቫንጎ ውስጥ አደንን መከወን አደገኛ በሆኑ አውሬዎች የተሞሉ ለሞት የሚዳርጉ ወንዞችን ማቋረጥ ይጠይቃል። ወንዞችን ማቋረጥ በሚጠይቅ አደን ወቅት አንበሶቹ ውሃ ውስጥ ሲገቡ እንቅስቃሴያቸውን በዝምታና ላለመታየት በመሞከር ያደርጋሉ። በዚህ ጊዜ ግን ከአደገኞቹ የናይል አዞዎች የሞት ጥሪ ማስጠንቀቂያ ሳይሰጥ ከተፍ ሊል ይችላል። ከተፍ ሲል ደግሞ ለመትረፍ ከረፈደ በኋላ በመሆኑ ለአንበሶቹ በሕይወት መቀጠልን ያከብድባቸዋል። የናይል አዞዎች አንድን አንበሳ በቁጥጥራቸው ስር ለማድረግ ፍጥነት፣ ዘዴ መንደፍ ወይም የተለየ ጥንካሬ አያስፈልጋቸውም። ከዚህ ይልቅ አንድ ንክሻ የሳቫናን ንጉሥ ወደ ምግብ ቡፌነት ይቀይረዋል። በ2018 እንደ አውሮፓውያን አቆጣጠር አንድ ቦያ የተሰኘ አንበሳ በኃያልነት ማማ ላይ ሆኖ በማዕከላዊ የኦካቫንጎ ዴልታ ምድር ላይ
ብቅ ይላል። ቦያ በ2018 እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ በኦኮቫንጎ ዴልታ ውስጥ ሲታይ የትንሽ ሆኖም የማደግ ተስፋ ያለው መንጋ መሪ ነበር። ቦያ የሚመራው መንጋ የ3 ታማኝ ሴት አንበሶችና የ6 ደቦሎች ስብስብ ነው። ለበርካቶች የማይታይ የሚመስለው ቦያ በተፈጥሮ ለበላይነት የታጨ አንበሳ ነበር። የቦያ ቁመና እድሜው ከ5 እስከ 7 ዓመታትን ያስቆጠረ ስለመሆኑ የሚናገር ሲሆን ለመሪነት በቂ የሚባል ልምድ አለው። ገና ወጣት በመሆኑም ከፊቱ በርካታ ፍልሚያዎች ይጠብቁታል። ነገር ግን ቦያ የኦኮቫንጎ ዴልታ ንጉሶች የሆኑት አንበሶች ሊከላከሉት የማይችሉትን አንድ አደገኛ ሁኔታ ለመጋፈጥ ሊገደድ ከጫፍ መድረሱን አላወቀውም። የዝናቡ ወቅት ደርሶ እንደ ሁሌውም የኦኮቫንጎን መሬቶች የሚሸፍነው ጎርፍ ከተፍ ይላል። ቀስ በቀስ የጀመረው ጎርፍም ደረቁን መሬት መዋጥና የአደን መሬቶቹን ማጥለቅለቅ ይጀምራል። በአካባቢው የነበሩ ድኩላዎችና ጎሾችም በደሴቲቱ ወደ ቀሩት አነስተኛ ደረቅ ቦታዎች ስለተሰደዱ ታዳኝ የሚባል ነገር ይጠፋል። ምንም ምርጫ የሌላቸው ቦያና የመንጋው አባላትም በሕይወት ለመቀጠል ታዳኝ እንስሳትን ወደሚያገኙበት ሌላኛው የደሴቲቱ ክፍል ለመሄድ በአደገኞቹ የናይል አዞዎች የተሞላውን ወንዝ አቋርጠው መሄዳቸው የግድ ነው። ስለዚህም ቦያ ቅድሚያውን በመውሰድ አደገኛው ወንዝ ውስጥ ይገባል። የቦያ ደመነፍስ ውሃ ውስጥ ስለሚገጥመው አደጋ ሹክ ቢለውም ግን ራሱንም ሆነ መንጋውን እየገረፈ ያለው የረሃብ አለንጋ አማራጭ እንዲያጣ አድርጎታል። የመንጋው ሴት አንበሶችም ቦያን ተከትለውት ውሃው ውስጥ ይገባሉ። ወንዝ አቋርጠው የማያውቁት 6ቱ ደቦሎችም ወንዙ ዳር ላይ እንደቆሙ ለማቋረጥ ማመንታት ይጀምራሉ። በመጨረሻም ደቦሎቹ አይኖቻቸው ላይ እየታየ ያለውን ደመነፍሳዊ ፍርሃት ዋጥ አድርገው ሳይወዱ በግዳቸው ወንዙን ማቋረጥ ይጀምራሉ። በዚህ ጊዜም አንበሶቹ ላይ ደመነፍሳዊ ፍርሃት አሳድረው የነበሩት አዞዎች ከጥልቁ መኖሪያቸው ወጥተው ወንዙን ወደ ደም ጎርፍነት መቀየራቸውን ይያያዙታል። በመጀመሪያ አንዱ አዞ ካደባበት በመውጣት አንዱን ደቦል ይውጠዋል። በዚህ ጊዜም የቀሩት 5 ደቦሎች ነፍሳቸውን ለማትረፍ የተቻላቸውን ያህል በፍጥነት ለመዋኘት ቢሞክሩም ግን ወንዙን የሞሉት አደገኞቹ አዞዎች አንድ ባንድ 4ቱን ይውጧቸዋል። ወንዙን የተሻገረው ቦያም አዞቹ እያደረጉ ያሉትን በጠቅላላ ይመለከታል። የአብራኩ ክፋይ የሆኑትን ደቦሎች ለማዳን ቢሞክርም ግን ጠላቶቹ አያሌ በመሆናቸው ሙከራው መና ይቀራል። በመቀጠልም ወንዙ መሃል ላይ የደረሰችው አንዷ የመንጋ ሴት አንበሳ ላይ በቃኝን ከማያውቁት አዞዎች መካከል አንዱ ጠንካራ ጥርሶቹን ጭኗ ላይ አሳርፎ ክፉኛ ይዛታል። እዚህ ጊዜ ግን የደረሰበት ግፍ ያንገሸገሸው ቦያ ወደፊት በመወርወር አዞውን መጥቶ ስላቆሰለው አንበሷን ይለቃታል። በመጨረሻም ነፃ የወጣችው አንበሳ ወንዙን አቋርጣ ከተረፉት 2 ሴት አንበሶችና ከአንዱ ደቦል ጋር ለመቀላቀል ትችላለች። ይሁን እንጂ ጡንቻዎቿንና የደም ስሮቿን ዘንጥሎ የገባው የአዞ ጥቃት የማያቋርጥ የደም ጎርፍ ከሰውነቷ መውረድ እንዲጀምር ያደርጋል። አንበሳዋ እንደምንም ለመቆም በመታገል በሕይወት የተሻገሩትን የመንጋዋን አባላት ለመከተል ብትሞክርም ግን የቁስሏን ሕመም መቋቋም አቅቷት ተሽመድመዳ ባለችበት ትቀራለች። ሕይወቱን መስዋዕት አድርጎ ቢያተርፋትም ግን መንጋውን ተከትላ ልትሄድ ባለመቻሏ በሐዘንና በስቃይ የተሞሉት አይኖቿን ለመጨረሻ ጊዜ ቦያ አይኖች ላይ ጥላ ይቅርታ የማለት ያክል ትመለከተዋለች። ቦያም ውሃ አጣጭ ውስጥ ትንፋሷ እስኪቆም ድረስ አጠገቧ ቆሞ ካያት ከ1 ሰዓት በኋላ ለምህረት የለሹ ሞት ያስረክባታል። የተረፉት የመንጋው አባላትም የበዛ ድካማቸውን ቁስላቸውንና የስሜት መሰበራቸውን እንዳነገቡ የፈለጉት የደሴቲቱ ቦታ ጋር ይደርሳሉ። አሁን ጨለማውን ተከትሎ በነገሰው ጸጥታ ውስጥ መንጋው የደረሰበትን ሐዘን እያስታመመ ነው። በቅጽበት የኦርጂን መዓት የወረደበት ቦያም ፍንትው ባለችው ጨረቃ ስር ተቀምጦ ሐዘኑን በማስታመም ላይ ያለ አንድ ሐሳብ ይመጣለታል። ወደ አዞቹ ሄዶ የበቀል እርምጃን ለመውሰድ ይወስናል። ስለዚህም ቦያ ጠዋትና ማታ አዘውትሮ ወደ ወንዙ በመሄድና አድብቶ በመደበቅ የአዞቹን እንቅስቃሴ ማጥናት ይጀምራል። በዚህ ጥናቱም አዞቹ አደንን የሚከውኑት ወንዙ ውስጥ ለረጅም ሰዓታት በመደበቅና ድንገተኛ ብሎም የተሳካ ጥቃትን በመሰንዘር መሆኑንና ከወንዙ ወጥተው ደረቁ መሬት ላይ ሲሆኑ ለፍልሚያ እንደሚቀሉት ያስተውላል። ስለዚህም ቦያ የመጀመሪያ ዙር የበቀል እርምጃውን ፀሐይ ሊሞቁ ደረቁ መሬት ላይ ከሚወጡት ታዳጊና ትናንሽ አዞዎች ይጀምራል። ታዳጊዎቹ አዞዎች ልምድና ፍጥነት ስለሌላቸው ቦያ በቀላሉ አንድ በአንድ ያድናቸዋል። በሕይወት የተረፉት 2 ሴት አንበሶችም ከዚህ ቀደም ያደርጉት እንደነበረው አደንን በመከወን በሕይወት የተረፈውን ደቦል
በምግብ መንከባከባቸውን ይቀጥላሉ። ይሁን እንጂ ቦያ ሴቶቹ አንበሶች የሚያመጡትን ታዳኝ ስጋ ከማሽተት በዘለለ መመገቡን ያቆማል። ምክንያቱ ደግሞ ውስጡን እያደማው ያለውን የሚጠዘጥዝ ትኩስ የሐዘን ቁስል ለማከም አዞቹን እየዘነጣጠለ መመገቡ ሆዱን ብቻ ሳይሆን የበቀል ጥሙንም እያረካለት መሆኑ ነበር። ቀን አልፎ ቀን በተተካ ቁጥርም ቦያ ለአዞቹ ያለው ጥላቻና የበቀል ስሜት እየተጠናከረ በመሄዱ ወደ ወንዙ ዳርቻ በጣም እየተጠጋ ትላልቆቹን አዞዎች ማደኑን ይያያዘዋል። ቦያ እያደረሰባቸው ያለውን ጥቃት ዘግይተውም ቢሆን እያስተዋሉ ያሉት አዞዎች ወንዙ ዳርቻ ላይ ለጥቃት ማንዣበብ ሲጀምር ሸሽተው ወደ ወንዙ ውስጥ መግባት ይጀምራሉ። በርካታ ቀናት በኋላም አንድ ለየት ያለ ተፋላሚ ከወንዙ ውስጥ ብቅ ብሎ በአካባቢው ላይ መንጎራደድ ይጀምራል። ይህ አውሬ እድገቱን የጨረሰ ግዙፍ፣ ሰውነቱ በጠባሳዎች የተሞላና ወደ ጎን ያለው ርዝመት ደግሞ 4 ሜትር የሆነ አዞ ነበር። ከታዳጊ አዞዎቹ በተለየ ይህ ግዙፍ አዞ ከመሸሽ ይልቅ ከቦያ ጋር በደመ ነፍሳዊ እልህ ይፋጠጣል። አሁን ቦያና ግዙፉ ልምድ ጠገብ አዞ የማይቀረውን ድብልቅልቁ የሚወጣ ፍልሚያ ሊያደርጉ ነው። የናይል አዞዎች ታዳኞቻቸውን አባረው ከመያዝ ይልቅ ወደ ወንዙ ዳር የተጠጋን የትኛውንም እንስሳ ድምፃቸውን አጥፍተው በውሃ ውስጥ በማድባት ከተጠጉት በኋላ ጠንካራ መንጋጋቸውን ያሳርፉበታል። አንድ ንክሻቸው ብቻ በርካታ አጥንቶችን የማድቀቅ አቅም ያለው ሲሆን የነከሱትን ታዳኝ ውሃው ውስጥ ጎትተው በመክተት ግድያቸውን ይፈጽማሉ። በሚያሳዝን ሁኔታ ቦያንም ያጋጠመው ይኸው ክፉ ሽንፈት ነበር። ቦያ አዞ ላይ ጥቃት ለመሰንዘር በፍጥነትና በንዴት ቢንደረደርም ግን የተሳቢው አውሬ መንጋጋዎች የፊት እግሩን ይቀረጥፉታል። በፍልሚያው ወቅት የአዞ ጥንካሬ ስለበለጠ ቦያን ያፈርጠዋል። ምንም እንኳን ቦያ ለጥቂት ደቂቃዎች ያህል በአዞ ተጎትቶ ወንዙ ውስጥ ላለመግባት ቢፍጨረጨርም ግን ከምህረት የለሹ አውሬ መንጋጋዎች ለማምለጥ ሳይችል በመቅረቱ ለሞት እጁን ይሰጣል። የቦያ ቀሪ የመንጋ አባላትም ንጉሳቸው እጅ ሰጥቶ ለሞት ሲንበረከክ ከመመልከት ውጪ ሌላ ምንም አማራጭ አልነበራቸውም። የጥንካሬ ጥግ ላይ የደረሰ አንድ ንጉስ አንበሳ እንኳን በገዛ ግዛቱ እንደዚህ አይነት የተዘጋጀ አውሬ ካጋጠመው ከሞት ውጪ ሌላ እድል አይኖረውም። ኦኮቫንጎ ውስጥ ሞት ሁሌም አድብቶ ሰለባውን የሚጠባበቅ ሲሆን የመጣ ቀን ማምለጡ የህልም እንጀራ ነው። ቤተሰቦች ለዛሬ ወደ ሀገረ ቦትስዋናው የኦኮቫንጎ ዴልታ በምናብ ይዘናችሁ ተጉዘን ለክፉ ሞት እጅ የሰጠውን ተፋላሚ ንጉስ እውነተኛ ታሪክ እንዲተረክንላችሁ በሌላ ጓጉ የጫካ ውስጥ ዶክመንተሪ ተመልሰን እስከምንገናኝ ቸር ቆዩልን።